በሚያሳዝን ሁኔታ ትንሹ ኦኩዝ ሕይወቱን አጥቷል። ሕይወቱን በማጣቱም ሁሉም በድንጋጤ ውስጥ ናቸው። የክሊኒኩ በሮች በፍጥነት ሲከፈቱና ሲዘጉ ስለነበር ውስጥ የተፈጠረው ትርምስ ከቁጥጥር ውጭ ሆኗል። አይሸጉል በእንባ እየተራጨች ልጁ በእቅፌ ውስጥ ነበር እያለች በምሬት ታለቅሳለች። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልን። ዛሬም ለልጄስ ክፍል 47 ምን ያሳየናል? አብራችሁን ቆዩ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ የሚለውን የደወል ምልክት በመጫን ሰብስክራይብ እያደረጋችሁ ቤተሰባችን ይሁኑ። አብራችሁን ቆዩ። የክሊኒኩ በሮች በፍጥነት ሲከፈቱና ሲዘጉ ውስጡ የተፈጠረው ትርምስ ከቁጥጥር ውጭ ሆኖ ነበር። በሚያሳዝን ሁኔታ ትንሹ ኦኩዝ ሕይወቱን ማጣቱ ሁሉንም በድንጋጤ ውስጥ አስገብቶ ነበር። ልጁን በእቅፏ ይዛ የነበረችው አይሸጉል በእንባ እየተራጨች ልጁ በእቅፌ ውስጥ ነበር፣ ነፍሱ በእቅፌ ውስጥ ነበር ያለፈው እያለች በሐዘን ተሰብራ ትናገር ነበር። ፖሊሶች ግን ስሜቷን ሳይመለከቱ በግድያ ጥርጣሬ ቁጥጥር ስር አዋሏት። ይህ ዜና በፍጥነት ወደ ፓራይዝ ደረሰ። ወደ ክሊኒኩ እንደደረሰም የተፈጠረውን ሁኔታ በአይኑ ሳይ በጣም ተናደደ። አይሸጉል እንዲህ ያለ ነገር ልታደርግ እንደማትችል በሙሉ ያምን ነበርና፣ ነገር ግን ማንም ሊያምነው አልፈለግም። በዚያን ጊዜ ሰፈር ጥርጣሬውን በግልጽ ተናገረ። ይህ ሁሉ በአጋጣሚ አልተፈጠረም፣ ከጀርባ ያለው ሰው ዛፋር ነው ሲል አጥብቆ አመነ። ዛፋር አይሸጉልና ቤተሰቧን ለማጥፋት በጥንቃቄ የተዘጋጀ ወጥመድ እንደዘረጋ ተናገረ። ፓራይዝም ይህንን ሀሳብ በጥንቃቄ ማሰብ ጀመረ። ምርመራው ሲቀጥል ሁሉንም ያስደነገጠው ሌላ እውነት ተገለጠ። በክሊኒክ ውስጥ የነበሩ የደህንነት ካሜራዎች በድርጊቱ ሰዓት ምንም ምስል አልቀረጹም፣ አላስቀምጡም። ይህ ጉዳይ በቅድሚያ የታቀደ ሴራ መሆኑን የሚያሳይ ጠንካራ ምልክት ሆነ። በተመሳሳይ ጊዜ ሙምታዝ ከትናንት ጀምሮ መጥፋቱና በድንገት መታየቱ የፓራይዝን ጥርጣሬ ይበልጥ አጠናከረው። እሱ የሚያውቀው ነገር እንዳለ ፓራይዝ ተረዳ። ነገር ግን እውነቱን ለማውጣት ተጨማሪ ማስረጃ ያስፈልግ ነበር። በዚህ ወሳኝ ወቅት ነበር ጠበቃዋ ሰማ ወደ ክሊኒኩ ደረሰች። አቃቤ ሕጉን በድፍረት በመጋፈጥ ይህ ጉዳይ ግድያ ብላችሁ የምትገልጹበት በቂ ማስረጃ የለም፣ እውነቱስ የሚታወቀው ከአስከሬን ምርመራ ውጤት በኋላ ነው በማለት አስረዳች። ንግግሯ የተፈጠረውን ጫና በመጠኑ አረጋጋው። አይሸጉልም ለጊዜው ተጨማሪ ጫና እንዳይደርስባት አደረገ። ነገር ግን ፓራይዝ አንድ ነገር በግልጽ ተረድቶ ነበር። የኦኩዝ ሞት ከቀላል አደጋ በላይ ነበር፣ የታቀደበት ሴራ ነው። ከጀርባው የተደበቀ ትልቅ ሴራ እንዳለም ተረድቷል። እውነቱንም ለማውጣት ቃል ገባ። ከዚያም በኋላ የሚመጣው ትግል እውነቱን ከሐሰት የሚለይ፣ ወዳጅን ከጠላት የሚያሳይ ከባድ ፈተና እንደሚሆን ይጠበቃል። በክፍል 47 ምን እንጠብቅ? ቀጣይ ይዘን እንመጣላችኋለን። መልካም ቆይታ ይሁንላችሁ።